ሰላም ውድ የዩቱብ ቤተሰቦቼ፣ ታጋሽ ሴት ነኝ። እንዴት ከረማችሁ? ሳምንቱ እንዴት አለፈላችሁ? ዛሬ እንግዲህ ጉዞ ወደ አንድ ቦታ እየሄድን ነው። እሱንም ቦታ እነግራችኋለሁ ወዴት እንደምንሄድ። ወደ ቤተክርስቲያን እየሄድን ነው። በጣም ርቀት አለው ቤተክርስቲያኑ። የ1 ሰዓት ነው የ2 ሰዓት መንገድ ነው ከኛ ጋራ ማለት ነው። እና ወደ ቤተክርስቲያኑ እየሄድን ነው። እንግዲህ እነግራችኋለሁ። እያንዳንዱ ነገር ቀርጬ ቪዲዮ አሳያችኋለሁ ማለት ነው። በጣም አወዳደራቸዋለሁ በነገራችን ላይ ከሀገራችን እና ከዚህ ሀገር ላለው። ግን እዚህ ሀገር በጣም ትልልቅ ቦታ አለ። በነገራችን ላይ በጣም ትልልቅ ቦታ ይሄ ነው ተብሎ የማይነገርበት ቦታ አለ። ባይዘ ግን ከኛ ሀገር ጋማ በታሪክ አይገናኝም። እንግዲህ ቦታው ላይ ልንደርስ ነው፣ እየደረስን ነው። እንግዲህ ደርሰናል ቦታው ላይ። እዚች ጋር የእመቤቴ ስዕል አድኖ አግድም ነው። እሺ ለምን አግድም አደረግሹ እንዳትሉኝ፣ አግድም የተቀመጠን ነው እኔ ቀረጽኩትና እዚች ጋር ደግሞ ልምጣላችሁ። እዚህ ጋር ደግሞ እንደምታዩት የሐዋርያቶች ስዕል አድኖ መሰለኝ እዚህ ጋር ያለው እና ብቻ በጣም ነው ደስ የሚለው። በጣም የምሬን ነው። እኔ በጣም እድለኛ ነኝ። እግዚአብሔርን በጣም እድለኛ፣ ከሁሉ ነገር እድለኛ ነኝ። እግዚአብሔርን እንደዚህ ራሱ ማግኘት ለእኔ ትልቅ ነገር አይደለም? ሰው ሀገር ሆናችሁ እንደዚህ አይነት ነገር እምነታችሁ የሚወስዳችሁ ሰው ምናምን በጣም ነው ደስ የሚለው። እንግዲህ እዚች ጋር ደግሞ ትልቅ አባት አሉ ይመስለኛል። ይሄ በቃ ሁላቸውም እዚች ቤተክርስቲያን ውስጥ ይሄም ቤተክርስቲያን ውስጥ የገባውበት እንዳለ የእሳቸው ስዕል አድኖ ፎቶቸው ብቻ ነው እዚህ ውስጥ የሞላው ማለት ነው። ሶሪ ስዕል አድኖ አልኳችሁ። እዚች ጋር ደግሞ እንደምታዩት ይኸውላችሁ እዚች ጋር እንጨት አለ፣ የቆየ እንጨቶች አሉ። ምን እንደሆነ አላቅም። ያው እኔ ብዙን ቋንቋ አልችልም፣ ገብቷችኋል? ምንድን ነው ብሎ ለመጠየቅ ማለት ነው። ግን ቀርጬ አስቀምጣችኋለሁ። ገብቷችኋል? ዩቱቤ ላይ አስቀምጠዋለሁ። የምታውቁት ትነግሩኛላችሁ ማለት ነው። እዚች ጋር ይኸውላችሁ እንጨት አለ። ቦታው ጸጥ ያለ ነው። ጸጥ ይመስለኛል ብዬ ግን አላወራም። እዚች ጋር ደግሞ እንደምታዩት ክርስትና እየተነሳ ነው። አያችሁት? ልጁ እዩት። አባ ጸበል እንትን እያደረጉበት እና ክርስትና እየተነሳ ነው ይመስለኛል ነው። እኔ አላቅም በነገራችን ላይ የምሬ ነው። ቤተሰቦቼ እንዳትቀየሙኝ፣ እኔ ምንም አውቀው ነገር የለም። ግን ቀርጬ ቢያንስ እንኳን መልስ ጠብጠብ ግራብ እያደረጋችሁ ተከታተሉኝ ውድ